ጡታቸውን ቆርጠው በማህፀናቸው እንጨት እየሰደዱ እንደዚህ አይነት በደል እያደረሱብን ነው ያሉት። እነዚህን ሰዎች እስከ መቼ ድረስ ሞት፣ የእህቶቻቸው መደፈር፣ መቁሰል፣ መድማት፣ መሳደድ፣ መፈናቀል ያልገባቸው ሆነው እየወጉን ይገኛሉ። እነዚህን ሰዎች ደግሞ በጋራ መታገል የነዛን ወንድሞቻችን ደም በከንቱ እንዳይፈስ ያደርገዋል። እየሰራ ነው ያለውን ስራ ታውቃላችሁ። ዝም ብለን ከምድር ተነስተን ጠግበን የጀመርነው ትግል አይደለም። እናት አባቶቻችን ባቆዩን ሀገር ላይ ተንቀሳቅሰን ስራ መስራት ባለመቻላችን ንብረታችን እየወደመ እየታገተ እየተገደለ በጅምላ አይደለም እንዴ እየተሳደደ በዚህ ሁኔታ የዚህ ሁሉ ግፍ ጥርቅም የዚህ ሁሉ ግፍ ብዛት የወለደው ትግል ነው። ይሄ እኛ የህሉና ትግል ነው የምንለው። የመኖር ህሉና አደጋ ውስጥ ገብቷል። ስለዚህ እኛ ለመኖር ነው አሁን እየታገልን ያለ ነው አይደል? ላለመጥፋት እኛ አፄ ቴዎድሮስ ልጆች፣ እኛ የበላይ ዘለቀ ልጆች፣ እኛ የምኒልክ ልጆች፣ እኛ የነዛ ጀግና አባቶቻችን ጠላትን በወንጭፍ በጎራዴ በጦር ወግተው የመለሱ አሸንፈው ድል አድርገው የመለሱ አባቶቻችን ታሪክ፣ ፊደል፣ ሀገር፣ ባህል፣ ቋንቋን ያቆዩ እነዛ አባቶቻችን ኋላ ቀር በሆነ መሳሪያ ተዋግተው በዘመናዊ መሳሪያ የመጡ ጠላቶቻችን በእነዚህ መሳሪያዎች ተዋግተው ነው አሸንፈው ሀገራችን ነፃ ያደረጓት ማለት ነው። እኛ የነሱ ልጆች ነን። እኛ የነሱ ልጆች ሆነን ደግሞ እናንተን ወይንም ሀገራችን ቤተሰቦቻችን እየተንገላቱ ያለ አግባብ እህቶቻችን እየተደፈሩ እናቶቻችን መውጫ መግቢያ አጥተው የኛን የወለዱ እናት አባቶች በበቂ ሁኔታ ሕክምና እንዳያገኙ በበቂ ሁኔታ የመንገድ የተለያዩ ልማቶች የጤና የትምህርት ኢንፍራስትራክቸሮች እንዳይሟሉላቸው የግብርና ግብአቶቻቸው እንዳይሟሉላቸው ተደርገው ማህበረሰቡ ድሃ እንዲሆን ማህበረሰቡ ችግር ላይ እንዲወርቅ ተደርጎ እየተሰራ መሆኑን በደንብ ጠንቅቀን እናውቃለን። እኛ የእናንተ ልጆች ጀግና ጎበዝ ተማሪዎች በተለያየ ምክንያት ከትምህርት ገበታቸው እንዲወገዱ በማድረግ አማራን የተሻለ የሰው ኃይል እንዳይኖረው በማድረግ ጠላቶቻችን ሲሰሩብን የቆዩ አብዛኛው ጎበዝ ተማሪ ሆኖ ማትሪክ ላይ ሲወድቅ ታዩታላችሁ። ይሄ ሆን ተብሎ የሚደረግ ነገር ነው። ሆን ተብሎ ያ ጎበዝ ተማሪ ነገ ሀገሩን የሚጠቅም ወገኑን የሚጠቅም በጤናው ዘርፍም በግብርናው ዘርፍም የተሻለ ምርምር እንዳያደርግ የተሻለ ማህበረሰቡን እንዳይጠቅም ራሱንም እንዳይጠቅም ተደርጎ ከዚህ እንዲገለል ትምህርቱ በበቂ ሁኔታ እንዳያገኝ በማትሪክ ትምህርት እየጣሉን ቆይተዋል ማለት ነው። ማህበረሰባችን የተለያዩ ጎጅ ባህሎችን እየተከተለ ራሱን እንዲጎዳ ራሱን የሚጎዳ ነገር እንዲያደርግ ኢኮኖሚው እንዲጎዳ እያደረጉ ትልቅ ስራ እየሰሩ ነው። ከዚህ በፊት እኮ ተመተናል። ከዚህ በኋላ አማራ የህልውና ትግል ሁለተኛ ዓመቱን ሲያስቆጥር በእኛ አካባቢ በተቋማችን የተለያዩ ችግሮች ሲደርስ የተለያዩ መፈረካከሶች የተለያዩ ጉሽሚዎች የተለያዩ የሆነ ነገር ጸብ ሲሆን አንድ አባት መጥቶ አንድ እናት መጥቶ የራሱን ልጅ የራሱን ትግል ያስማማን ያስታረቀን የመከረን ሰው የለም። ለጠላት ሲደረግ ነበር ከዚህ በፊት። እኛ ስንጣላ ታቦት አውጥቶ የለመነን አባት የለም። ማህበረሰቡ እኛ ያለንበትን ሁኔታ መጥቶ እንደ ቤተሰብ የጠየቀን የለም። እየታገልን ነው። እነዚህ ሰዎች ጓደኞቻቸው ሲሞቱባቸው ያሉት ጓደኞቻቸው ምን ይሆኑ ይሆን ምን ይሰማቸው ይሆን ብላችሁ እኮ በተለይ ታላላቅ አባቶቻችን መጣችሁ መጠየቅ ግዴታ ይላል ብዬ ነው የማስበው እንደራሴ። ለምን እኛ የእናንተ ልጆች ነን፣ እናንተ የእኛ አባቶች እናቶች ስለሆናችሁ ማለት ነው። ስለዚህ እኛ በእናንተ ላይ አንዳች ችግር እንዲደርስ አንፈልግም። በእናንተ ውስጥ ያለ በቤትም ይሁን በውጭ ያለ ችግር በሰላማዊ መንገድ እንዲፈታ ነው የምንፈልገው። በራሳችሁ ልጆች በራሳችሁ ታላላቆች እንዲፈታ በቤተክርስቲያን አባቶች ችግራችሁ እንዲፈታ ችግራችሁ የተጋነነ እንዲሆን አንፈልግም። በሆነ ባልሆነው እንድትጣሉ አንፈልግም። በጋራ እንደዚህ ሰብሰብ ብላችሁ እርስ በርሳችሁ ተስማምታችሁ ችግራችሁን በጋራ እንድትፈቱ የእኛንም ችግር በጋራ እንድትፈቱልን እኛም ደግሞ በጋራ የእናንተን የወጣንበትን ትግል
በጋራ የወንድሞቻችን የሞቱለትን የቆሰሉበትን ትግል እንድናስቀጥልና ለድል እንድናበቃ የናንተ ጸሎት፣ የናንተ ምክር፣ የናንተ መልካም በጎ ማድረግ በሙሉ ያ ሁሉ እኛን ለዛ ድላችን እንድናሸንፍ ያደርገናል፣ ቅርብ ያደርግልናል ማለት ነው። ስለዚህ ችግሮች ይኖራሉ። እነዚህን ችግሮች በጋራ የምናስተካክላቸው የዚህ ሰንሰለት አለን እኛ። እነዚህ ወንድሞቻችን ከዚህ አካባቢ ማህበረሰባችን እናገለግላለን ያለምንም ደሞዝ ሲሉን እኛም ያለ ደሞዝ ነው የወጣ ነው፣ እነሱም ያለ ደሞዝ ነው ማህበረሰባቸውን ሊያገለግሉ ወይንም እንዲያገለግሉ መልካም ፍቃዳቸውን በማግኘት እኛም መልካም የሆነ ፍቃድ ኑሮን ለነሱ የአካባቢያችን ማህበረሰብ እንዲያግዙን እንዲሰሩልን አድርገናቸዋል። ከዚህም በኋላ እነዚህ ሰዎች በሚገባ ማክበር፣ በሚገባ ክብር መስጠት ያስፈልጋል። ለሚያገለግል ሰው በነፃ ከዚህ አንስቶ ከዛ እኮ ሰው ለማስታረቅ የተጣላን ሊጋደል ያለን ሰው ማስማማት ይሄ ቀላል ነገር አለ። አሁን አስታራቂ ሰው ጠፍቷል። የሚያስታርቅ የሚያዋድድ የሚያፋቅርን ሰው መደገፍ ግዴታችን ነው። ስለዚህ እነዚህን ሰዎች ክብር መስጠት አለባችሁ። በጣም ክብር መስጠት አለባችሁ። እናንተን ያገለግሏቸዋል፣ እኛንም ያገለግሉናል። በእኛ በኩል ክብር እንሰጣለን፣ እናንተንም ያገለግሏቸዋል። ክብር ስጧቸው። ስለዚህ እኛ የምንሰጣቸው ማንኛውም መልእክት ከኛ የሚመጣ በእነሱ አማካኝነት ለእናንተ ይደርሳል። እዚህ ጋር ያለው ችግር ወደ እነሱ ይመጣል። እነሱ የማይፈቱት ከሆነ ቀጥሎ ወደኛ ነው የሚመጣ። እነሱ የማይፈቱት ችግር አይኖርም። እነሱ የማይፈቱት ችግር በእርግጠኝነት መጀመሪያ የሃይማኖት አባቶች ይፈቱታል። ከዚህ ሁሉ አይደርስም። ከነሱ ከቀጠለ ይሄው እነሱ አሉ። ከነሱ የባሰ ከመጣ እኛ አለን። ስለዚህ በዚህ አግባብ ብዙ ሳታደክሟቸው በሆነ ባልሆነው ነገር ሳታጓትቱ ስራ ቀና የሆነውን በቀናነት በመተሳሰብ ሁሉም እዚህ ጋር ያለው አንድ ቤተሰብ፣ አንድ አባት፣ አንድ እህት፣ አንድ እናት ሁሉም ቤተሰብ ነውና በዛ ተግባብተን እነሱንም እንዳናደክማቸው ቀና የሆነ ዋናው ስራችን ትግሉ ነው። ዋናው ስራችን ጠላትን ማሸነፍ ላይ ነው። ይሄ ሁሉ እያንዳንዳችን የምንደክምበት ዋናው ትልቁ ስራችን ጠላትን ማድከም ላይ ነው። እርስ በራሳችን እንዳንደካከም አንዳችን መታገል የለብንም። መታገል ያለብን ጠላት ነው። ሁላችንም ጠላትን ነው መታገል ያለብን። የራሳችን ህዝብ ግን አንዳንዱ እኛንም እየታገለን ነው። ማህበረሰቡ የተሻለ መፍታት እየቻለ ራሱ ማህበረሰቡ ትልቅ አባት እያለ ለሱ ማስፈታት እየቻለ ችግሩን እዛው ማድረግ ይቻላል። ቀላሉን ሁሉ ወደኛ ዞን ይመጣል። እኛ ደግሞ ያን ያክል ወጣት እንደመሆናችን ወታደር እንደመሆናችን ልናጠፋ እንችላለን። በአግባቡ ችግራችሁን ላንሰማችሁ እንችላለን። እርምጃ ብንወስድ ትቀየሙናላችሁ። ስለዚህ እኛ የወጣ ነው ጠላትን ለማሸነፍ ነው፣ ጠላትን ለመምታት ነው። ይሄን ደግሞ እኛ የእናንተ ልጆች አድርገነዋል። አላደረግነውም እንዴ? ስንነሳ እኮ ትግሉ ሲጀምር በቁጥራችን ትንሽ የያዝነው መሳሪያ ቁመ ጠብቀኝ የድሮ አባቶቻችን ይዞት የነበረው ያው ኋላ ቀር የሚባል መሳሪያ ነው። እንግዲህ የቡድን መሳሪያዎቻችን የነበሩት አብራሮች ምናምን ያው አሁን ዘመኑ የተሻለ ሆኖ ዘመናዊ መሳሪያ ስለሆኑ ይሄኛው አስፈላጊ አይደለም። ታልክ በነዛ መሳሪያዎች ታግለናል። ያውም ስንሸሽ አይሸሹ በቃ ሮጡ ምናምን እንባላለን። ጠላት አቅም እስከሚኖር ድረስ የተመቸ ቦታ እስከምታገኝ ድረስ ነው የምትሸሸው የምታፈገፍገው። የማትችለውን ጠላት ቁመህ አትገጥመው፣ ሸሽተህ ነው የምታሳልፈው። አንተ ወደሚመች ቦታ ነው የምትወስደው። ስለዚህ በዛ ልክ ልትረዱን ይገባል። ምን ይባላል? ከአንድ ሰው አይበልጥም የነብር ጉልበቱ፣ ስፍራውን ሲይዝ ነው ሁሉም ወንድነቱ አይደል የሚባለው። ስለዚህ ስፍራውን ስንይዝማ አያችሁን፣ እኛ የእናንተ ልጆች ዲሽቃውንም ዲሽቃ እኮ እንዴት ነበር የምታዩት እናንተ? ምን ማረክ ይመስላችሁ ነበር? ላውንቸር ምን ማረክ ይመስላችሁ ነበር? ብሬን ምን ማረክ ይመስላችሁ ነበር? አይመስላችሁም ነበር ከዚህ በፊት። እኛ ግን ልጆቻችሁ አድርገን አሳይተናችኋል አይደለም እንዴ? አላሳየናችሁ? ስለዚህ ይህን ስርዓት ለአንዴና ለመጨረሻ ጊዜ ይህ ስርዓት ቀላል ስርዓት እንዳይመስላችሁ። የሚገርማችሁ በተለያየ የጥፋት መንገዶቹ በጣም ብዙ ናቸው። ይሄ ስርዓት ህዝብን ከህዝብ ኦሮሞን ከአማራው በማጋጨት ጉልበት የሚያገኘው ስልጣኔን አራዝማለሁ ብሎ የሚያስበው ኦሮሞን ከአማራ፣
ትግራይን ከአማራ ትግራይን ከኦሮሞ ጋር በማጋጨት ልጆቹን የተለያየ ጦርነት እየጠመቀ የኢትዮጵያን ወጣት እየወሰደ ለጦርነት እየዳረገ ስንቱን ወጣት ነው ሲያስጨፈጭፈው የሚውል? ስንቱን ወጣት አስጨፍጭፎታል? ስንቱ ህፃናት ነው ያለ እናንተ እዚህ ጋር የምታዩት? እኛ እኮ ወደ ፋኖ አትመዘገብም ብለን እድሜው ገና አልደረሰም፣ መታወቂያም የለውም፣ የትምህርት ደረጃውም ገና ነው ብለን የምናስበውን ወጣት ነው እነሱ እየለቀሙ ዘውት ሄዱ። እነዚህ ሰዎች ስለ ሀገር ያስባሉ እንዴ? እነዚህ ሰዎች ስለ ትውልድ ያስባሉ እንዴ? እነዚህ ሰዎች ስለ ሀገር ያስባሉ? ስለ ሃይማኖት ያስባሉ? ቤተክርስቲያን እያቃጠሉ መስጊድ እያፈረሱ ስለ ሃይማኖት ያስባሉ እንዴ? እነዚህን ሰዎች እንዴት ነው የምንታገዛቸው? በድሮን እየጨፈጨፉት ያለውን ማህበረሰብ ህዝብ ወገኖቻችሁን አስቡ እንጂ በሰሙን ስንቱ ነው በድሮን ያለቀው? የገጠምናቸው እኛ ነን አይደል እንዴ? የሚጨፈጭፉት ግን እንስሳውን ነው፣ ሲቪሉን ሰው ነው የሚጨፈጭፉት የሚመቱት። ስለዚህ ዓላማቸው እኛን ሳይሆን እኛን የማጥፋት ብቻ አይደለም፣ ዋናው ዓላማቸው አማራን ማጥፋት ነው። አማራን ስናጠፋ በምን አይነት አማራ ሙስሊምም ክርስቲያንም የተለያየ ሃይማኖት ያለው ማህበረሰብ ነው አይደለም እንዴ? ይሄም ማህበረሰብ በሃይማኖት ሁሉ እናጋጨው፣ እርስ በርስ ወዘው እናበላለው። ሃይማኖትን ከሃይማኖት ጋር ብሔርን ከብሔር ጋር የተለያየ ጦርነት እየጠመቁ የተለያየ ግጭት እየፈጠሩ ጦርነት እንዳያበቃ በማድረግ ልጆቻችን የናንተ ልጆች ወንድሞቻችን የናንተ ልጆች እየሄዱ ሁሌ በጦርነት እንዲያልቁ እያደረገ ትልቅ ታሪካዊ ስህተት እየፈጸመ ያለ ስርዓት ነው። ይህን ስርዓት አለመታገል ልጆቹ መፍረድ ማለት ነው። ልጆቹን መጥራት ነው። እንዴ አሁን እኮ ድሮ ሰው ሲያለቅስ እናቴ እያለ ነው የሚያለቅስ፣ አርጅታ ስለሆነች የምትሞተው። አባቴ እያለ ነው የሚያለቅስ፣ አርጅቶ ስለሆነ በእድሜው ነው የሚሞተው አይደለም እንዴ? አሁን እኮ እናቶቻችን አባቶቻችን ያላረጁ ልጆቻቸውን ልጄ እያሉ ነው እያለቀሱ የሚቀብሩት አይደለም እንዴ? ይሄ እየሆነ ያለው በዚህ ስርዓት ነው። ወንድሞቻችን እየተፈናቀሉ ያሉት መጫቶች በየጫካው እየወለዱ ያሉት ተፈናቅለው በየጫካው የሚወልዱት በዚህ ስርዓት ምክንያት ነው። ትናንትና አንድ መኪና ሙሉ ሰው ነው አበይ በረሃ ጓጽዮን ላይ የታገተው። የዛሬ 3 ዓመት በፊት 17 የዩኒቨርሲቲ የደምቢ ዶሎ ዩኒቨርሲቲ ተማሪዎች ታግተው ደብዛቸው ጠፍቶ ነው የቀረው። ተደፍረዋል። የተወሰኑት አምልጠው የወጡት ጡታቸው ተቆርጦ ጡታቸውን ቆርጠው በማህፀናቸው እንጨት እየሰደዱ እንደዚህ አይነት በደል እያደረሱብን ያሉት። እነዚህን ሰዎች እስከ መቼ ድረስ ነው የምንታገሳቸው? አንታገሳቸውም። እኛ መረን ወተና አንታገሳቸውም። እዚህ ግን አንዳንድ ወንድሞች አንዳንድ ወገኖች ይህን ያልተረዱ ግን የወንድሞቻቸው ሞት፣ የእህቶቻቸው መደፈር፣ መቁሰል፣ መድማት፣ መሳደድ፣ መፈናቀል ያልገባቸው ግን አሁንም ከጠላቶቻችን ጋር ሆነው እየወጉን ይገኛሉ። እነዚህን ሰዎች ደግሞ በጋራ መታገል የነዛን ወንድሞቻችን ደም በከንቱ እንዳይፈስ ያደርገዋል። እዚህ ላይ ይህን የሚሰራ ሰው በጣም ጥንቃቄ ማድረግ መቻል አለበት። እንዲያው ዝም ብሎ በቀላል ነገር አይደለም። ስታዩን እዚህ ጋር ቁመን ስታዩን እንዲያው ዝም ብለን እንደፈለግን በልተን እንደፈለግን ጠግበን የምናድር ነው የሚመስል፣ የማናስብ ነው የሚመስላችሁ አይደል? በሞቱት፣ በቆሰሉት፣ በተፈናቀሉት በእነሱ ሁሉ ሁሌም ጭንቅላታችን ሲደማ ነው የሚኖረው። ስለዚህ አልመቸም ብሎ አይደለም እኛ ገንዘብ ስጠንና እንግባ የምንለው ይሄ ስርዓት ይሰጠናል። ገንዘብ ችግር የለበትም። ግን የእነዚህን ወንድሞቻችን አባቶቻችን የስንቱ አባቶቻችን ካህኖች የታረዱበት የስንቱ ሸኮች የታረዱበትን ትግል እውነታ ልንክድ ነው እንዴ? ወንድሞቻችን የሞቱበትን ትግል አብረውን ወጥተው እኛን አምነው ሙተው እኛ ወደ እነሱ አንዳንድ አባቶቻችን እየሄዱ ሽምግልና አስታርቁን እየተባሉ ሄደው ከነሱ ጋር ተሰብስበው እኛን ለማሸማገል እኮ ብዙ አባቶች ሄደው እኛን ለማሸማገል ተግባር ተሰጥቷቸው የመጡ ሰዎች አሉ በየቤተ ክርስቲያን ውስጥ። አባቶቻችን ይሄ በጣም ትልቅ ስህተት ነው። በጣም ትልቅ ስህተት ነው።